እንጅላየው በእናት ማይሄ ሁሌ 50 ብርና 10 ብር አስመርጠዋለሁ። 10 ብር ነው የሚመርጠው። አተ ና እሺ፣ ይኸው እሺ፣ የቱ ይሻላል? አየው እንዲህ ነው በቃ። እኔ የምለው ወንድሜ ለምንድን ነው ግን ከ50 ብር ይልቅ 10 ብር ነው የመረጥከው? 50 ብር አይሻልም ነበር? 50 ብሩን ከወሰድኩት ጨዋታው ያበቃል ማለት እንዴት? አየህ ጓደኛ ሁሉ ጊዜ ነው ለሰዎች እያሳየ 10 ብር እና 50 ብር የሚያስመርጠኝ። 50 ብሩን ከመረጥኩኝ ግን በየቀኑ ማገኛት 10 ብርም ቀረች፣ ጌሙም አበቃ ማለት ነው። ቤት ራሱ አትመጪ ደስ ነው የሚለኝ። እዛው ዲቃላሽ አባት ጋዳሪ ወንድሜ ትንሽ እያመመኝ ነው፣ ሆስፒታል እንሂድ። እዚህ የትም ስልከሰከሽ አርገዘሽ አይደለም ማመን ለምን አትሞችም? ካገኘሽው እዛ ዲቃላሽ አባት ያሳከምሽ። ወንድሜ እማና አባ እንኳን ይቅር፣ ምን አለ አንተ ብትረዳኝ። ተረጋጋ እንጂ ቃላ፣ የሆነ ነገር እኮ ከሆነ በኋላ አይቀየር። ባይሆን ሳይብስባት ሐኪም ቤት እንውሰዳት። እሱ አይመለከተኝም። እኔ ይኸውልሽ ቤት ራሱ አትመጪ ደስ ነው የሚለኝ። እዛው ዲቃላሽ አባት ጋዳሪ እሱ አንዴ ከርቶኝ ሄዷል። የት ብዬ ነው የምፈልገው? ትሽ ቀርሞ ነበር መጠንቀቅ። ኧረ በእናትህ ምን ሆናችሁ ነው? አረ ጉዶን ኩልህ ማለት ምንድን ያለች? አረገዝኩ እኮ ነው የምትለኝ። በፈጣሪስ ምን አልካት ታዲያ? ያማል እንዴ? ምን እንድላት ፈለግ? አስወርጁ ነው በተሰቀለው። የምርህን ነው እንዴ? ሌላ ጥፋት መጠንቀቅ ስትል ማስወረድ ነው ወይስ ፊልስ መውሰድ? ማለት ምን ማለት ነው? የገዛትን በዚህ ልክ ስታንቋሽሽ ትንሽ የሰራው ስራ አይዘን። ስማ እሷ እኮ ቢያንስ እንዳንተ የተጸነሰው ሕፃን እንዲሞት አልፈረደችበትም። እኔ እኮ ወንድ ልጅ ነኝ፣ ይዤ አልመጣም። እሷ እኮ ሴት ነች፣ ይኸው ይዛብን መጣች። ትምጣ ታዲያ ምንድነው? ልጅ እኮ ነው ይዘህ የመጣችሁ። አንተም ቤተሰቦቻችሁም በጣም አስመሳዮች ናችሁ። ምን ነው ትልቅ ዋታችሁ ይዛባችሁ ስትመጣ እንደዚህ አክታ አላረጋችሁ? ታም ስለሆነችና ስለምንደግሟችሁ ነው። ይኸውልህ ኖክ መስመር ባንተላለፍ ጥሩ ነው። ቲሽ የሰው መስመር እያለፍክ መስመር ምናምን ነገር አትበል። ሰው ላይ ከመፍረድ በፊት ራስህ ለክ እኔ ምን አድርጌ ነበር በል። የምትጸድቀው የሌሎችን ኃጢአት በመጸየፍ ሳይሆን የራስን ኃጢአት ተጸይፈ ሌሎች ላይ ባለ መፍረድ ነው። እሺ ነይ እንሂድ ባሚ። ራሱን ሳይሰጥ ሌላ ማይዳኝ እንዳትፋሻት ፊቻለው እንደ ሸፈት ሸፍቻለው